እምቢ ደራሲ ቮልፍጋንግ ቦርሸርት ተርጓሚ ዮናስ ታረቀኝ የፍርስራሽ ስር ተረኮች የጀርመን የኦስትሪያና የስዊዘርላንድ ደራሲያን የተመረጡ ስራዎች ከተሰኘው መጽሐፍ የተወሰደ እምቢ 1947 ነጻ ትርጉም እናንት መምህራን ተማሪዎቻችሁን የተዛባ ትርክት ከሚያቀራርበው ይልቅ የሚያለያየውን አስተምሩ ስትባሉ መልሳችሁ መሆን ያለበት እምቢ ነው። እናንት ተማሪዎች በአንድ ዴስክ በአንድ ክፍል ከምትማሩ ጓደኞቻችሁ ጋር እንድትቃቃሩ የሚያደርግ ምንም ነገር ተቀበሉ ስትባሉ እንዲህ በሏቸው፣ እምቢ። አንተ አንጥረኛ የውሃ ቧንቧም ሆነ ድስት መስራትን ትተህ የብረት ቆብና የጦር መሳሪያ እንድታመርት ሲያዙህ የምትላቸው ነገር ቢኖር አንድ ብቻ ነው፣ እምቢ። አንተ የኪነት ሰው መዝሙርህ፣ ግጥምህ፣ ጽሑፍህ፣ ስዕልህ፣ ፊልምህ ሂድ በለው፣ ግፋ በለው፣ ፍለጠው፣ ቁረጠው የሚል መሆን አለበት ካሉህ መመለስ ያለብህ እንዲህ በማለት ነው፣ እምቢ። አንተ የሃይማኖት አባት ቅዱስ ጦርነትን ስበክ፣ ዘማቾችን ባርክ ስትባል ማለት ያለብህ አንድ ነገር ብቻ ነው፣ እምቢ። አንተ የመርከብ ካፕቴን በስንዴ ፋንታ መድፍና ታንክን ጫን፣ አጓጉዝ ሲሉህ የምትመልሰው አንድ ነገር ብቻ ነው፣ እምቢ። አንተ አብራሪ ቦምብና የመርዝ ጋዝ አዝንብ ተብለህ ስትታዘዝ የምትለው አንድ ነገር ብቻ ነው፣ እምቢ። አንተ ሹፌር ጥይትና ወታደሮችን አጓጉዝ ቢሉህ እንዲህ ብለህ አንድ መልስ ስጣቸው፣ እምቢ። አንተ ልብስ ሰፊ ቀሚስና ሱሪ መስፋትህን አቁመህ የወታደር ልብስና ትጥቅ ስፋ ስትባል መልስህ የሚሆነው አንድ ነው፣ እምቢ። አንተ ባለሀብት ገንዘብህን ለሰብአዊ እርዳታ ሳይሆን ለጦርነት ለግስ ሲሉህ መልስህ አንድና አንድ ብቻ ይሁን፣ እምቢ። አንተ ዳኛ ፍርድ አዛባ፣ ድሃ በድል፣ የሐሰት ፍርድ ስጥ ቢሉህ አንድ መልስ ብቻ መልስላቸው፣ እምቢ። አንተ ጋዜጠኛ የሆነውን ትተህ የተባልከውን ይፋ አውጣ ስትባል የሚኖርህ መልስ አንድ ብቻ መሆን አለበት፣ እምቢ። በተለያየ ሙያ ያለህ አንተ ሰው ከሙያህ ከህሊና ውጪ ለጥቅም ለፖለቲካ ተገዝተህ እንድትኖር ሲጠይቁህ ያለህ መልስ አንድ ብቻ ይሁን፣ እምቢ። በተለያየ ሙያ ያለሽ አንቺ ሴት ከሙያሽ ከህሊናሽ ውጪ ለጥቅም ለፖለቲካ ተገዝተሽ እንድትኖሪ ሲጠይቁሽ ሴትነትሽን መጠቀሚያ ሊያደርጉት ሲያስቡ ያለሽ መልስ አንድ ብቻ ይሁን፣ እምቢ። በሁሉም አቅጣጫ በከተማም በገጠርም ያላችሁ ሰዎች ወንድሞቻችሁ ላይ ለመዝመት ወደ ጦር ካምፕ ክተቱ የሚል ትእዛዝ ቢደርሳችሁ መልሳችሁ መሆን ያለበት አንድ ብቻ ነው፣ እምቢ። በምስራቅም በምዕራብም በደቡብም በሰሜንም ያለሽ እናት ነገ ለአዲስ ጦርነት የሚውሉ ልጆችን እንድትወልጂ ቢጠይቁሽ መልስሽ አንድ ብቻ ይሁን፣ እምቢ። ምክንያቱም እናቶች ሌሎቻችሁም ጭምር እምቢ ካላላችሁ መርከቦች ወደቦች ላይ ተገትረው ይዝጋሉ፣ ባቡሮች ሽቦቻቸውና ፍርጎቻቸው እንደ አጥንት ገጡ ይወጣል፣ ጣሪያዎቻቸውም ይበሰብሳሉ፣ ቤቶቻችሁ ኦና ሆነው በሸረሪቶች ይሞላሉ፣ በሌማታችሁ ያለው እንጀራ አረንጓዴ እስኪሆን ድረስ ይሻግታል፣ አዝመራው ባለበት ይመክናል፣ ከብቶቻችሁ አራት እግሮቻቸውን ወደ ሰማይ አንጨፍረው ያሸብልባሉ፣ መሬቶቻችሁ በዳዋ ይዋጣሉ፣ ባህርና ወንዞቻችሁ በሬሳ ይሞላሉ፣
ዓሣዎች ይሳባሉ፣ ውሃዎች ይቀረናሉ። የልጆቻችሁ ሥጋ በየሜዳው አንጀታቸው ተዘርግፎ አናታቸው ተበሳስቶ ለጥምብ አንሣዎች እንኳን ጠንብተው ጅቦች ይጸየፏቸዋል። እምነታችሁ በቤተ ክርስቲያን በመስጊድ ፍርስራሾች ስር ይቀበራል። ደም ብታነቡ፣ በሲቃ ብትንሰቀሰቁ፣ ለምን ብትሉ ሰሚ አይኖራችሁም። ጩኸታችሁ የመጨረሻው የሰው እንስሳ ጩኸት ሆኖ ይቀራል። አትጠራጠሩ፣ ይህ ሁሉ ይሆናል። እምቢ ካላላችሁ ነገ፣ ምናልባትም ዛሬ፣ አሁን ይህ ሊሆን ይችላል።